ትክክል የሆነ ፍቅርና ትክክል ያልሆነ ፍቅር በምን ትለዩታላችሁ? እነዚህን ወሳኝ የሆኑ ነጥቦችን ልስጣችሁና በእነዚህ ትለያላችሁ። ትክክል ካልሆነው እንጀምር። ትክክል ያልሆነ የፍቅር ህይወት አንደኛ ቁጥጥር ይበዛዋል። የት ወጣሽ፣ የት ገባሽ፣ የት ነህ፣ ከማን ጋር ነሽ፣ ስልክህን አምጣው፣ እንዴት ነው፣ ኤቭሪ አክቲቪቲ አንደር ኮንትሮል እንዲሆን ይፈልጋል። ሁለተኛ ድብብቆሽ አለ። የሆነ ሰዓት ላይ የሆነ ሚስጥር ታገኛላችሁ። ምንም የለም ብላችሁ ታስቡ፣ እንደገና ደግሞ ሌላ ጊዜ ደግሞ ሌላ የሚገለጥ ሚስጥር አለ እና ሁሌ የማያልቁ ሚስጥሮች በየጊዜው የሚገለጡ ነገሮች አሉ። ይሄ ኢንሴኪውርድ እንዳንሆንና ሴፍ እንዳንሆን ያደርገናል ማለት ነው። ሶስተኛው ያለፈ የህይወት ታሪካችን ላይ የቀረ ማንነት ይኖረናል። ድሮ እኮ እንዲህ ነበርኩ፣ እንዲህ ሆኜ፣ በዚህ ጊዜ እንደዚህ ሆኖ፣ ከዚህ ጋር ሆኜ የሚሉ ያለፈ ማንነታችን ላይ እንቀርና አሁን ያለው የፍቅር ህይወት ላይ ሙሉ በሙሉ መምጣት ይቸግረናል። ከዛም አልፎ በብዙ ነገሮች ጥርጣሬ ውስጥ እንድንገባ ያደርገናል። ይሄ ትክክል ያልሆነ የፍቅር ህይወት የተወሰኑ መገለጫዎቹ ናቸው። የፍቅር ህይወታችሁ ትክክል ሲሆን ደግሞ እነዚህ ምልክቶች ታያላችሁ። አንደኛ ነፃ ያረጋችኋል። እናንተ እንድትሆኑ፣ ነፃ እንድትሆኑ፣ ማንነታችሁ እንድትሆኑ፣ እንዳታስመስሉ፣ የእውነት እንድትኖሩ ያረጋችኋል። ሁለተኛ ግልጽነት አለው። ሐሳባችሁን በነፃነት ሳትገደቡ፣ ሳትፈሩ ምን ሊመጣ ይችላል፣ ምን ሊታሰብ ይችላል የሚል ስጋት ሳይኖራችሁ በነፃነት መግለጽ ትጀምራላችሁ። ሶስተኛ በጣም ሰላም ይሰጣችኋል። በዚህ የፍቅር ህይወታችሁ ላይ በራስ መተማመን ይኖራችኋል። የትም ቦታ ሄዳችሁ በኩራት የምታወሩለት ህይወት ይሆናል ማለት ነው። በእነዚህ ቀላል ነገሮች የፍቅር ህይወታችሁን መለካት ትችላላችሁ። ምናልባት በአንዳንድ መስፈርቶች ትክክል ያልሆነ የፍቅር ህይወት ውስጥ ከሆነ ያላችሁት ሙያዊ እገዛ ለማግኘት ባዮ ላይ ባለ ቁጥር መደወል ትችላላችሁ።